ኦኬ እስቲ ወደ ፒፒቲው እንመለስና ከዛ አሁን ኢንፎ ቼክ አደረግን። ሌስ ሴ ደግሞ ሚሲንግ ቫልዩ ቼክ እናድርግ። ሚሲንግ ቫልዩ ቼክ እናድርግ። ይሄኛው ደግሞ ሌስ ሴ ይሄኛው ቼኪንግ ፎር ሚሲንግ ቫልዩ ሚሲንግ ቫልዩን ደግሞ ቼክ እናድርግ። አሁን ዴፍ ዴታ ያለ ለምሳሌ ሚሲንግ ቫልዩን በምንድነው ጀስት ቼክ የምናደርገው ኢዝ ነል በምትል በዚች ፈንክሽን ቼክ ማድረግ እንችላለን። ሌስ ሴ መጀመሪያ እቺኛዋን ብቻ ቼክ ላድርገው። እዚህ ጋር እንደምታዩት ሚሲንግ ቫልዩ ኢዝ ነልን ሳደርግ ኔም ስር ፎልስ 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 ይላል። ያለበት ቦታ ላይ ትሩ ይላል። ከሌለ ፎልስ ቡሊያን ቫልዩ ነው ሪተርን ነው የሚያደርግ። ሂር ለምሳሌ እዚህ ጋር 97ኛው ኮለመን ላይ በሳላሪ ስር ትሩ አለ። አጌን 98ም 99ኛውም ትሩ ትሩ አላቸው። ዜርፎር ያ ማለት ነው ሚሲንግ ቫልዩ ያለው ማለት ነው። ነገር ግን እንትኑን ከፈለኩኝ ለምሳሌ ሰም ብዬ ቁጥሮቹን ዳይሬክት ነምበሮቹን ማወቅ ከፈለኩኝ ግን እቺ ዶት ሰም የምትለውን ቫልዩ መጨመር እችላለሁ። ያ ማለት ኔም 0 ነው ያለው ሚሲንግ ቫልዩ የለውም። ኤጅ ላይ 2 ሚሲንግ አለ፣ ሳላሪ ላይ 51 አለ፣ ካታጎሪ ላይ የለም፣ ዴት ላይም የለንም ማለት ነው። ሶ አክቹአሊ ኢዝ ሰም ብቻ ካልኩት ቡሊያን ቫልዩ ነው ሪተርን የሚያደርገው። ግን ሰም የምትለውን ፋንክሽን ከጨመርኩበት እያንዳንዱን ኮለመን ሚሲንግ ቫልዩን ካውንታቸውን ፕሪንት ያደርግልኛል ማለት ነው። አይ ሆፕ ይሄኛው ሞር ኦፍ ዲስክሪፕቲቭ ነው ዳታ አንደርስታንድ ለማድረግ። ኦኬ ሚሲንግ ቫልዩን ይሄን በዚህ ጀስት ቼክ ካደረግን ከዛ ደግሞ ዲስክራይብ ለምሳሌ ዲስክሪፕሽን ስር ምን አለ ሰመሪ ስታቲስቲክስ ፎር ኑሜሪካል ኮለመን። አሁን ከዚህ ውስጥ ቅድም አይተናል ፍሎት 2 ኮለመኖች አሉኝ። 2 ኮለመን ፍሎት ኮለመን እቺ ዲስክራይብ የምትለው ፋንክሽን ጀስት ምንድነው የምታገለግለው የነዚህ ኑሜሪካል ቫሪያብል ዲስክሪፕቲቭ የሆነ እንትና ስታቲስቲካል የሆነ ዲስክሪፕሽናቸውን ነው የሚያሳይ። ሌስ ቼክ ለምሳሌ ዲስክራይቢንግ ይሄኛውን ደግሞ ሌስ ቼኪንግ ፎር ቤዚክ የሆኑ ስታቲስቲክስ እነዚህን ቼክ ላርግ። አጌን ዴታ ዲኤፍ ነው ዶት ዲስክራይብ በምትል ፋንክሽን ነው በዚህ ነው ዲስክራይብ በሚል ፋንክሽን ቼክ ማድረግ እንችላለን። ሂር አሁን ዲስክራይብ ፋንክሽን ለማን ነው የሰራው? ለኤጅ እና ለሳላሪ ለሚለው 2 ኮለመን ነው ይሄንን ቼክ ያደረገው። ዋይ ካልን ቢኮዝ እቺ ዲስክራይብ ፋንክሽን ለማን ነው የምትሰራው? ኦንሊ ፎር ኑሜሪካል ኮለመን ለኑሜሪካል ኮለመን ብቻ ነው። ሌስ ሴይ ይሄንን ቫልዩ ኮንትኖቹ ማትሪክሱን ትራንስፖዝ አድርጌ ሊው ለምሳሌ ሂር ትራንስፖዝ አደረኩት። ኤጅ አለ ኤጅ ላይ ካውንቱ ሂር ካውንቱ እንግዲህ 98 አካባቢ አለው። ሚኑ አለ የኤጅ አቨሬጁ ማለት ነው። ስታንዳርድ ዲቪዬሽኑ አለ። ሚኒመም ኤጅ አለ 25% የዴታው ዲስትሪቢዩሽን ኤጅ 28 አካባቢ 50% እንግዲህ ግማሹ የሚሆነው 36 75% እንደዚህ ማክሲመም ኤጅ ደግሞ ያለው 95% እንዲህ ያለ ልክ የሳላሪንም እንደዛ ያሳየኛልና እቺ ዲስክራይብ የምትለው ፋንክሽን ቤዚክ የሆነ ስታቲስቲክስን ክሮስ ቼክ የምታረገው ለማን ካላችሁ ዳታ ሴት ውስጥ ለኑሜሪክ ለሆነ ኮለመን ብቻ ማለት ነው። ኑሜሪክ ለሆነ ኮለመን ብቻ። ኦኬ ፋይን ጀስት ይሄንን ይመስላል። ከዛ ደግሞ ዱፕሊኬትድ ሪከርድ አለው ወይስ የለውም የሚለውን ነገር ቼክ ለማድረግ አጌን ዱፕሊኬሽን ሪከርድ ቼክ ለማድረግ ዴፍ ዶት ዱፕሊኬትድ ብለን ቼክ ማድረግ ቼሰም ልክ እንደቀደሙ ነልን ቼክ እንዳደረግ ነው ካውንቱን ስንፈልግ ነው። ድሮፕ ማድረግ ከፈልግንም ዴፍ ዶት ዱፕሊኬት ሪከርድ ዜርፎር ሌትስ ቼክ ለምሳሌ ቼኪንግ ፎር ዱፕሊኬት ቼኪንግ ፎር ዴታ ዱፕሊኬሽን ለዴታ ዱፕሊኬሽንን ቼክ እናድርግ እስቲ ለምሳሌ ዲኤፍ ዶት ዱፕሊኬትድ ለሆነ ፋንክሽን ብለን ቼክ እናድርግ እስቲ። አሁን እዚህ ጋር ሂር እንደምታዩት ትሩ ኦር ፎልስ አይነት ቡሊያን ቫልዩ ነው ሪተርን የሚያደርግልኝ። ሶ ዳይሬክት ነምበሮችን ለማግኘት ልክ እንደቀደሙ ሰም ፋንክሽንን እዚህ ጋር ልጠቀም። እዚህ ጋር እንደምታዩት 0 ነው ጀስት ያለኝ 0 ነው። ምንም ነገር ዱፕሊኬትድ የሆነ የለው። ያ ማለት ሁሉም ዩኒክ ነው። ዱፕሊኬሽንን ቼክ የሚያደርገው ምንድነው? እያንዳንዱ ሮው ዋይዝ ዱፕሊኬሽን ካለ ቼክ ያደርገዋል ማለት ነው። ተመሳሳይ ቫልዩ ካለ ቼክ ያደርገዋል። ማጥፋት ከፈለኩኝ ለምሳሌ ጀስት ድሮፒንግ ፎር ዱፕሊኬትድ ቫልዩስ ቼክ ማድረግ ከፈለኩኝ የዱፕሊኬሽን ቫልዩዎችን ቼክ ማድረግ ወይም ጀስት ድሮፕ ማድረግ ከፈለኩኝ ጀስት ምንድነው የምለው ዲኤፍ ዶት
ድሮፕ ዱፕሊኬትስ ብዬ ይሄንን ቼክ አደረኩኝ። አሁን ለምሳሌ ይሄን ራን ሳላደርግ ለመጀመሪያ እዚህ ጋር አንድ ሴል ሊጨምርና ሼፑን ቼክ ላድርግ። ዲኤፍ ዶት ሼፕ ኦፍ ዘ ዴታ ሴት ሼፑን ቼክ ላድርግ። ሂር 100 ሮ ነው ያለው 5 ኮለመን ነው ቅድም እንዳየ ነው። አሁን ካለ ዱፕሊኬሽን ካለ አጥፋው ነው ካለ አጥፋ። እዚህ ጋር እንደምናየው ዱፕሊኬሽን የለውም 0 ነው ብሎኛል። ዜርፎር ድሮፕ ሳረግ ምንም የሚጠፋ የለም። መልሼ ሼፑን ቼክ ሳረግ ተመሳሳይ ሼፕ ነው ማግኘት ያለብኝ። ተመሳሳይ ሼፕ ነው ማለት ድሮፕ ዱፕሊኬትስ ኦኬ ዲኤፍ ብየዋለሁ። እሺ ዱፕሊኬት ካለ ድሮፕ አርግ ብየዋለሁ። ዲኤፍ ዶት እንደገና ሼፑን ደግሞ ቼክ ላርግ። ሼፑን ቼክ ሳረግ ኦኬ ሌትስ ሴ ፋንክሽን ኦኬ ኮደብል ስላልሆነ ሌትስ ሴ ሂር አፍተር ድሮፕ አድርግልኝ ካልኩት በኋላ መልሼ ሼፑን ቼክ ሳረግ ራሱ ነው ያመጣልኝ። ያ ማለት ምንድነው ዱፕሊኬሽን የለውም ማለት ነው። ይሄ ሪካርድ ዱፕሊኬት ቢኖረው ለምሳሌ አንድ ሮ ቢኖር እሷን ሪሙቭ ያደርግና እዚህ ጋር ሼፑንም አፕዴት ያደርግላችኋል። ሶ በዚህ መንገድ ዱፕሊኬሽንን ቼክ ማድረግም ሃንድል ማድረግም እንችላለን። ፋይን ናው እስቲ ሌታስ ቼክ። አሁን ደግሞ ዳታ ታይፕ ኮንቨርዥንን ደግሞ እንስቲ ዳታ ታይፖችን እንዴት አድርጌ ኮንቨርት ማድረግ እችላለሁ። አሁን ቅድም እንዳያችሁት ይሄ ዴት የሚለው ካታጎሪ እንትን ኦብጀክት ነው። ያ ማለት እንደ ስትሪንግ ነው ያየው። ነገር ግን እቺ ዴትን ወደ ዴት ኮንቨርት ማድረግ ብፈልግ አጌን ካታጎሪ የሚለውንም አስ ኦብጀክት ነው ትሪት እያደረገ ያለው፣ ግን ወደ ካታጎሪ ኮንቨርት ማድረግ ብፈልግ እንዴት ላደርግ የሚለው ነው። ለምሳሌ መጀመሪያውን ወደ ዴት ታይፕ ለመቀየር ከሆነ ሂር ዳታ ፍሬሙን ነገርኩት ዴት ለሚለው፣ ከዛ ፒዲ ዶት ቱ ዴት ኤንድ ታይም በምትሏ ፋንክሽን ተጠቅሜ ስፔሲፊክ ካታጎሪውን ሰጥቼ ወደዚህ መቀየር እችላለሁ ማለት ነው። ሌት ቼክ እስቲ ይሄንንም ቼክ ለማድረግ እንሞክር። ይሄኛው ደግሞ ዴታ ታይፕ ኮንቨርሽን ዴታ ታይፑን ኮንቨርት ማድረግ እችላለሁ ማለት ነው በዚህ። ኦኬ ሌትስ ሴ ለምሳሌ ኢፍ አሁን ሌትስ ሴ መጀመሪያ ዳታውን ራሱ እንትን አድርገን እኒ ዲኤፍ ዶት ዲ ታይፕ ነው አይደል? ከዚህ ቀድም ስንሰራ የነበረው ዲ ታይፑን ቼክ አድርግልኝ። አሁን ክሬት ማድረግ የፈለኩት እነዚህ ሁለቱን ነው መቀየር የፈለኩት። አሁን ኦብጀክት ነው የሚለው ይሄንን ወደ ካታጎሪ ዴት ኤንድ ታይም የሚለው ወደ ዴት ኤንድ ታይም ክላስ ማለት ነው። ሶ ሂር አሁን ኢፍ ሌትስ ሴይ የሆነ ቫሪያብል እንውሰድ። ለምሳሌ ዴት የሚል ቫሪያብል እንውሰድ ኢን ዲኤፍ ዶት ኮለመንስ ማለት ይሄ ጀስት ምን ነው ሃንድል የሚያደርገው እቺ ኢፍ ዲኤፍ ዶት ኮለመንስ ማለት እንግዲህ ኮለመን ውስጥ እዚህኛው ዳታ ፍሬም ውስጥ ያሉትን ኮለመኖች ነው ቼክ የሚያደርገው። ሌትስ ሴይ ከዛ በኋላ እዚህ ጋር ሌትስ ሴይ ፕሪንት ወይም የሆነ ሜሴጅ ነገር ፕሪንት ላድርግ እስቲ ዴታ ታይፕ አፕዴትድ የሚለው ነገር ፕሪንት ያደርግልኝ። ከዛ ግን አሁን ዲኤፍ በዋና ስራው መስራት የፈለኩት እዚህ ጋር ነው። እዚህ ዲኤፍ ላይ ዴት የሚለውን ኮለመን ነው አፕዴት ማድረግ የፈለኩት። ስለዚህ እዚህ ኳሊስቱ ምን በሚለው ፒዲ ዶት ቱ ወደ ምንድነው መቀየር የፈለኩት ዴት ኤንድ ታይም ወደ ዴት ኤንድ ታይም ወደ ምትለው ነው ኮንቨርት ማድረግ የፈለኩት። ማንን ነው ከዚህ ውስጥ ሂር ኮንቨርት ማድረግ የፈለኩት? ከዲኤፍ ካታጎሪ ማንን ዴት የምትለው ማለት ነው። ዴት ይሄንን ካታጎሪ ነው የፈለኩት። ይሄን ካታጎሪ ለቼክ ቅድም እንዳየነው መጀመሪያ ወደ ዴት ኤንድ ታይም ቀየርኩት። ከዛ በኋላ ጀስት ዴታ ታይፑን ፕሪንት ማድረግ እንችላለን። ዴታ ታይፑን አሁን እንደምታዩት እዚህ ጋር ይሄን ቀይሬዋለሁ። ኢፍ ዴታ ታይፕ ፕሪንት ዶና ቢኮዝ ሰክሰስፉል ስለሆንኩኝ ይሄንን ሜሴጅ አሳይቶኛል። እስቲ አሁን መልሼ ደግሞ በዚህ ዲ ታይፕ በምትለው ቼክ ላድርገው በዚህ መልሼ ማለት ነው። ኦኬ ዲ ታይፕን ቼክ ባደርግ አሁን ዴት ላይ ቀጥታ ስመጣ እዚህ ጋር እንደምታዩት ወደ ዴት ታይም ኮንቨርት ሆኗል ማለት ልክ እንደዛ። አሁንም ደግሞ የማንን ኮንቨርት ላድርግ? የሁለተኛውን ካታጎሪ የምትለው ማለት ነው። ካታጎሪ የምትለው ለስ እዚህ ጋር ኢፍ ሌስ ይሄኛውን ካቴጎሪ ለባለው ይሄኛውን ዴፍ ኮለምስ ፕሪንት ዳታ ታይፕ አፕዴትድ ሆኗል። እዚህ ጋር አሁን ደግሞ ጀስት መቀየር የማንን ነው? ካታጎሪ ጀስት የምትለው ነው። እዚህ ጋችንም ካታጎሪ በቃ አንዱን ከሰራሁት ካታጎሪ የሚለው ነው። ፋንክሽኑን ግን መቀየር አለብኝ። ይሄኛው ቱ አንደርስኮር ኑሜሪክ ፒክል ታይም ዴታ ኦር ሳምቲንግ ይላል። እሺ
ኦኬ ይሄኛውን በዚህ ቀጥታ መቀየር ስለማልችል ምን ላድርገው? ሂር አናዘር ኦፕሽን ልጠቀም። ለምሳሌ እዚህ ጋር እቺ ፈንክሽን የለት ወደ ካታጎሪ ለመቀየር አስታይፕ በምትለው ነው። ሶ ፒዲን ተጠቅሜ ሲሆን ዴፍ እዚ ኳስቱ ዴፍ ካታጎሪ አስታይፕ ካታጎሪ በምትለው መቀየር ይችላል። ሶ ኢንስቴድ ይሄንን ፒዲን መጠቀም ስለማልችል ምን ማለት እችላለሁ? ዲኤፍ መጀመሪያ ካታጎሪ የሚቀየረውን እንትን ማለት ነው የሚቀየረው ካታጎሪ የሚለውን ነው። ከዛ ምን የምትል ፈንክሽን ዶት አስታይፕ ብዬ በዚች ፈንክሽን ወደ ምን ኮንቨርት አድርግልኝ? ወደ ካቴጎሪ ኮንቨርት አድርግልኝ። ኮንቨርት አይ ሆፕ ስቲል ሌታስ ቼክ። ሶ ምን አደረኩኝ? ዴፍ ካታጎሪ አስታይፕ ከዛ በኋላ ካቴጎሪ የሚለውን ሰጠሁት። ይሄ ወደ ምን ይቀይረዋል? ወደ ካቴጎሪ ይቀይረዋል ማለት ነው። ወደ ካቴጎሪ ይቀይረዋል። ሌትስ ቼክ እስቲ። ሶ አሁን ኦኬ ኮንቨርት አድርጌው ነበረ። እሺ ዴታ ታይፕ አፕዴትድ ሆኗል። ነገር ግን አይ ሃቭ ሳም ኤረር ዳታ ታይፕ ካቴጎሪ ኖት አንደርስቱድ። እሺ እዚህ ጋር እንትኑን ስሰጠው አይ ሆፕ ካቴጎሪ ኦኬ አዎ እቺ ቫልዩ እቺኛዋ ሎወር ኬዝ ናት ሲ ዳታ ታይፕ ማለት ነው። አስታይፕ ብዬ ካቴጎሪ ሰጠሁት ዘን አፕዴት ሆነ። አሁን ቫልዩን አፕዴት መሆኑ ዳታ ሴቱን ቼክ ማድረግ ይችላል። እዚህ ጋር ፔስት አድርጌ ዘን ሂር አሁን ጀስት እዚህ ጋር እንደምታዩት የዴት ምን ሆኗል? ዴት ኤንድ ታይም ሆኗል። ካታጎሪ የምትለውን ክላስ ካታጎሪ ወደ ምትለው ተቀይራለች ማለት ነው። እና ሶ እዚህ ጋር ለምሳሌ ዲኤፍ ዶት ኢንፎ ብዬ ይሄንን እንትን ቼክ ማድረግ እችላለሁ። ኢንፎ ብዬ ቼክ ማድረግ እችላለሁ። ኢትስ ፋንክሽን ኮለብል ስለሆነ ይሄኛው ፋንክሽን። ሶ እዚህ ጋር ካታጎሪ አንድ አለኝ፣ ዴት ኤንድ ታይም አንድ አለኝ፣ ፍሎት ሁለት አለኝ፣ ኦብጀክት ዴታ ታይፕ ጀስት አንድ አለኝ which is name ማለት ነው። name which is name therefore በዚህ መንገድ ዳታዬን ማኒፑሌት አድርጌ አንደርስታንድ እያደረኩት ነው ማለት ነው። ቀጥታ ወደ አናሊሲስ ብገባ እነዚህ ነገሮች አንደርስታንድ ማለት which is ወሳኝ ነው በጣም ቀጥታ ወደ አናሊሲስ ከመግባታችን በፊት ማለት ነው። እና በአጠቃላይ እንግዲህ ዴታን አንደርስታንድ አድርገ የሚባለው ቢያንስ እነዚህን ነገሮች መስራት መቻል አለበት። ዳታ አንደርስታንዲንግ ስር ዴታ ታይፑ ምንድነው፣ ሼፑ፣ ሄዱ ምናምን የሚለው ነገር የሆነ ነገሮችን ዳታ ታይፖችን ካስተማረግ መቻል ካለበት እነዚህ ነገሮች ካስተማረግ መቻል ይጠበቅበታል ማለት ነው። ሶ እንግዲህ በዚህኛው ሴሽን ስቴፕ 1ን ለማየት ሞክረናል። በቀጣይም ደግሞ እያንዳንዱን ስቴፕ ከዚህ በፊት እንዳልኳችሁ እያነሳን እዛ ላይ ዲስከስ እያደረግን የምንሄድ ይሆናል። እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም ነው የማመሰግነው። ይታየው ሰለሞን እባላለሁ። ዴታ ሳይንስ ላይ የተለያዩ ትሬኒንጎችን ሰጣለሁ። አይሆፕ ጥሩ ጊዜ ይኖረናል። ጥሩ ሃንድስ ኦን የሆኑ ኤክስፒሪየንስ ታገኛላችሁ ብዬ አስባለሁ። ከዚህ በፊትም ያው ትሬኒንጉን ከሰጠውት ከሰልጣኞች ያገኘሁት ጥሩ የሆነ ፊድባክ ነውና ሶ አይሆፕ እናንተም ይሄንን እድል እንድትጠቀሙ በአክብሮት ነው መጋብዘው። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። እስከዛ ድረስ ፕራክቲስ እያደረጋችሁ የፈለጋችሁትን አይነት ዴታ ሴት ወስዳችሁ እዚህ ጋር የምንሰራቸውን ኤክሰርሳይሶች ፕራክቲስ ብታደርጉ ሪከመንድ አረጋለሁ። ይህም ቪዲዮ ለተለያየ ሰው ዳታ ሳይንስ አካባቢ ኒድ ላለ ሰው እንዲደርስ ላይክ ብታደርጉት፣ ሼር፣ ኢንጌጅ በአጠቃላይ ቪዲዮ ላይ ኢንጌጅ ብታደርጉ እጅግ ደስ ይለኛል። ሀሳብ አስተያየታችሁንም ኮሜንት ቦክስ ስራ አስቀምጡልኝ። በቀጣይ የተሻለ ነገር ይዤ እንደመጣ ያግዘኛል ብዬ አስባለሁና ሶ አስማች አስፖስብል ኒዳችሁን አድረስ ለማድረግ ሞክራለሁ። ሶ ሀሳባችሁን አስተያየታችሁንም ኮሜንት ቦክስ ላይ አስቀምጡልኝ፣ ይደርሰኛል። መልካም ጊዜ ሆነላችሁ። በቀጣይ ቪዲዮ እስክንገናኝ ባይ ባይ፣ ቻው።